አንተ አበባ ገዝታ የምትሰጠኝ እምቢ ብል ምንድን ነው የሚሰማ? በቃ ኪንጎም ልክ እንዳንተ ያፈቅረኛል ተቀበልኩት። ለምንድን ነው ሌላ ጭንቀት የምትሆኑብኝ? እኮ እኔን ጭንቀት ይወኩብሻል። ዴቭ እኔ እከሌ አላልኩም፣ ግን ሁላችሁም ያስጨነቃችሁኝ ነው። ኧረ አይደለም እኔን ጭንቀት ይወኩብሽ። ቆይ አዴ ምን አደረግኩሽ? በቃ አንተ አይደለም ተረጋጋ። አልረጋጋ። አበባ ለምን ተቀበልሽ አለኝ ብለሽ ነው አይደል እንደዚህ የምትሆኚው? እኔ እኮ ልክ ነኝ። አበባውን ተቀበልሽው ማለት ሌላ ትርጉም አለው። ዴቭ እኔ ምንም አይነት ትርጉም ይኖረው አይመለከተኝም። ደግሞ አንተ ልትጨመርልኝ ነው? ቆይ እቺ ልጅ ምን ሆናለች? ከመሬት ተነስታ ለምንድን ነው እንደዚህ የምትሆነው? እንዴ አጀግነው እንዴት ነበር? በእናትህ ሰጣት? እባክህ ባልሰጣት ይሻል ነበር። ገና አልሰነጠለችም። ምን ነው በጥፊ ያላሰችን? ጥፊ ይሻል ነበር። ግልምጫዋ ምኗ እንዴት እንደተቀበለችኝ ብታውቅ። ምን አንቀልቅሎኝ እዛ ቤት እንዴት እኮ እናንተና ተንቀልቅለ ሮማንቲክ ስትጫወት ለሴት ልጅ የምን አበባ ነው? ይኸው እሷን አፍቅሬ እኮ መነመንኩኝ ካሰው አየሁ ምን እንደምመስል። አረ በቃ በእናትህ እንዴ ቻል አድርገው እንዴ ቆፍጠን በል። ወንድ ልጅ አይደለም ሴት ልጅ ይኸውልህ እንደዚህ ልፈስፈስና ደካማው እንዳይመቻችሁ። ወንድ ልጅ ጠንከር ኮራ ሲል ነው የሚመቻችሁ። አትልፈስፈስ በእናትህ። እና አደይ ኪንጎን አገኘሽ? አዎ መጥቶ ነበር። እና ምን አለሽ? አበባ ይዞ መጣ። እዊ አንቺ ከኋላ የደበቀው አበባ ነበር እንዴ? ለኔ እኮ አላሳየሽም ብሎ ሲደብቅ ነበር። አዎ አበባ ነበር ተቀበልኩት። ግን ዴቭ ሲነጫነጭብኝ ጥዬው ገባሁ። እንዴ የጣልሽ? ግቢ ውስጥ። አንቺ ደግሞ ኪንጎ እኮ የሚገባሽን ነገር ነበር ያደረገው። ሲሆን አመሰግናለሁ ብለሽ ነበር መቀበል የነበረብሽ። ለልዬ ደግሞ ዴቭ ተበሳጨብኝ እያልኩሽ። ቆይ እሱ ለምን እንደሚናደደው እኔ ምን አውቄ። ዛሬ ሁሉም እኔ ላይ ተነስተውብኛል። በቃ አንቺ አትጨነቂ። አንድ ቀን ሁሉም ነገር መስመሩን ይዛልሽ ይስተካከላል። ለልዬ አመሰግናለሁ። አንዳንዴ ሆድ ስለሚመስለኝ ነው መጥቻ አንቺ ላይ ማማረርብሽ። ይቅርታ። ኧረ አደይ ምንም ችግር የለውም። የምን ይቅርታ ነው ደግሞ? የፈለግሽውን ነገር ከፈለግሽ መነጫነጭ ከፈለግሽ መናገር እኔ ጋር ትችያለሽ። እሺ እህትሽ እኮ ነኝ፣ አትጨነቂ። እሺ ምንድነው ቆይ ላይ የምታንጀብረው? በቃ እባክህ ወደ ስራ እንሂድ። ሰዓቱ እኮ ገና ቢሆንም ሄደን ቦታችንን ብንይዝ ነው ይሻላል። አዎ ና እንሂድ። እንዴ አዲ በለው ይኸውልህ ጎቤው እያበደልን ይመጣ። እንዴ ደግሞ ለሱ ነው እንዲያቦን የሰጠው? ኧረ ላዴ ነበር የሰጣት፣ ግን ሰዓት እያግረመረመ ነበር። ቻለው እንግዲህ ተነፋፍቶ ለዱላው ነው እየመጣል ያለው አባቴ። አንተ ጭራሽ ብለህ ቤቴ ድረስ መተህ ለአደይ አበባ መስጠት ጀመርክ? ኧረ ተረጋጋ። ምን ሆነ ነው አንተ? እንዴ ለልዬ በቃ አላድርማሽኝ አይደል? ወይ ማደር አንቺ ለምታድራሱ ነው ይጨንቁኛል። ቆይ እንዴት ነው ከነዛ ጨቅጨቀሎች ጋር የምትኖሪ? ምን ላድርግ? ስራው ነው ቢኖር እንጂ መች ፈልጌ ሆነና ለልዬ። እንዴ ዴቭ ነው እንዴ? እንዴ ምን እያደረገ ነው? ብቻ አበባውን ለምን ሰጣት ብሎ እንደ አረጋጋው እንዴ። አንተ ምንም አይመለከትም። ትሰማለህ? አሎ እንዴ ማለሽ ነው እንዴ? እገልሃለሁ። እሺ ማን ስለሆንኩ ነው የምገልህ? አደይ ጋር ትደርስና እገልሃለሁ። ይኸውልህ ተረጋጋ። ምንድነው እንዴ? ምን እያደረክ ነው? ልቀቀው በቃ።